ሻሎም ሻሎም የእግዚአብሔር ቅዱሳን ሰላምና ጸጋ ይብዛላችሁ። ጌታ ለዘላለም የተባረከና የተመሰገነ ይሁን። የቲክቶክ ቤተሰቦች ጸጋና ሰላም ከኢትዮጵያ ውጭ የምትገኙ የእግዚአብሔር ሰላም የበዛላችሁ ይሁን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ጌታ መልካም ነው። ጌታ ትልቅ ነው። ጌታ ጻድቅ ነው። ጌታ ፍጹም ነው። ጌታ ኤልሻዳይ ነው። ክብር ለአምላካችን ይሁን። እግዚአብሔር መልካም ነው። መጽሐፍ ቅዱስ ሲናገር ሉቃስ 2:52 ላይ እንደዚህ የሚለው ቃል አለና ኢየሱስ ክርስቶስ በጥበብና በቁመት በሞገስም እያደገ ሄደ ይላልና በዚህ ስፍራ ላይ ኢየሱስ ክርስቶስ በጥበብ በማስተዋል በእውቀት በኃይል በመፍራትና በመንቀጥቀጥ በፊቱ ያድግ ነበረ ይላል። ኢየሱስ ክርስቶስ ያደገበት በስጋዊ ሳይሆን በመንፈስ ቅዱስ በኃይል በስልጣን በክብር በእውቀትና በጥበብ እያደገ ሄደ እንዳለው ቃል ዛሬ ወደ እናንተ ይዤ የመጣሁት አንድ መልእክት አለ። በጌታ በኢየሱስ ስም ይሄን ሚዲያ የምትከታተሉ ከኢትዮጵያና ከኢትዮጵያ ውጪ ሆናችሁ የምትሰሙት የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም በማስተዋልና በእውቀት በጥበብ እግዚአብሔር የሚያሳድግ አምላክ ነው። ዛሬም እግዚአብሔር በጥበብና በቁመት ያድግ ነበር ይላል። በጌታ በኢየሱስ ክርስቶስ ስም አላሳድጋችሁ ያለ የትኛው መንገድ የትኛውም ጨለማ በእናንተ ሕይወት ላይ ለውጥ እንዳይመጣ የእግዚአብሔር እጅ በኃይልና በስልጣን እንዳይገለጽ ነገሮቻችሁን ያሰረ ተልእኮ ብኖር አዋጃችሁ በኢየሱስ ስም ከእናንተ ሕይወት ላይ የጠላት አዋጅ፣ የጨለማ አዋጅ፣ የመናፍስት አዋጅ በጌታ በኢየሱስ ክርስቶስ ስም ለዘላለም የተነቀለ እንዲያ የምትከታተሉ በዛ ስፍራ ላይ ሉቃስ 2:52 ላይ እንደተናገረው ቃል በጥበብና በቁመት በማስተዋል እያደገ ሄደ እንዳለው ቃል በጥበብና በማስተዋል በኢየሱስም እንዳታድጉ የእግዚአብሔር መገኘት በእናንተ ሕይወት ላይ እንዳይገለጽ የሚከሳችሁ ዲያብሎስ በኢየሱስም ለዘላለም የተነቀለ ይሁን። አንድ መልእክት በእናንተ ሕይወት ላይ አውጃለሁ። በጌታ በኢየሱስ ክርስቶስም ከኢትዮጵያ ሆናችሁ የምታዳምጡ የእግዚአብሔር ብሩካን ለእናንተ ሕይወት ላይ ይሄ 2018ኛው በጌታ በኢየሱስም በማስተዋል በጥበብ በመንቀጥቀጥና በኃይል በክብር እንድታድጉ በኢየሱስም ጸልያለሁ። ነገሮቻችሁ ጥያቄያችሁ በኢየሱስ ክርስቶስም እንዲፈታ በነገሮቻችሁ ላይ የእግዚአብሔር ክብር በኃይልና በስልጣን እንዲገለጥ መለኮታዊ ክብር በኢየሱስ ክርስቶስም እንዲሆንላችሁ በጌታ በኢየሱስም ጸልያለሁ። ታምራት በሕይወታችሁ ላይ ይሁን በጌታ በኢየሱስ ክርስቶስም። ምዕራፋችሁ ጥያቄያችሁ በኃይልና በስልጣን የተገለጠ ይሁን። የእግዚአብሔር እጅ በኃይልና በስልጣን ለእናንተ ላይ ይሁን። ታምራት በሕይወታችሁ ላይ ይገለጥ በጌታ